የዊክ ምግቦችን የሚያወጡበት መንገድ ግብይቱን በሚፈጽሙበት ቦታ ላይ ይመሰረታል። ትላልቅ የአስቤዛ መደብሮች በተለየ ሁኔታ የዊክ ምግቦችን በአንድ ግብይት ከሌሎች ዕቃዎች ጋር መግዛት እንዲችሉ የሚፈቅድልዎ የሽያጭ መመዝገቢያ ስርዓቶች አሏቸው። በአንዳንድ አነስተኛ መደብሮች ውስጥ የዊክ ምግቦችን ከገዟቸው ከሌሎች ምግቦች መለየት ሊያስፈልግዎ ይችላል። የዊክ ምግቦችን መለየት ያለብዎት ከሆነ ገንዘብ ተቀባዩን ይጠይቁ። በትላልቅ መደብሮች ውስጥ የዊክ ካርድዎን በመጀመሪያ ይጠቀሙ። ሁሉም ዕቃዎች ስካን ከተደረጉና ድምሩን ካወቁ በኋላ የዊክ ካርድዎን መመዝገቢያው ላይ ያለው ማንበቢያ ላይ ያንሸራቱት። ከካርድዎ ላይ የተቀነሰ ያለውን የምግብ ዝርዝር ለማየት የካርድ ማንበቢያውን ስክሪን ይመልከቱ፣ ወይም ታትሞ የሚሰጥ ደረሰኝ እስከሚሰጥ ይጠብቁ። በዚህ ደረሰኝ ወይም ስክሪን ላይ ያሉትን ምግቦች ማየት አስፈላጊ ነው። ዊክ ክፍያ ይከፍልበታል ብለው የሚጠብቋቸው ምግቦች አለመጉደላቸውን ያረጋግጡ። በዊክ ሽፋን የማይደረግላቸውን ማናቸውንም ምግቦች እንዲያስወጣ ገንዘብ ተቀባዩን መጠየቅ ወይም ለዚህ አይነቱ ምግብ በሌላ አይነት ክፍያ መክፈል ይችላሉ። ገንዘብ ተቀባዩ ምግቦችን ከዊክ ግብይት ላይ ካስወጣ አዲስ የዋጋ ድምር በካርድ ማንበቢያ ስክሪኑ ላይ ይታያል። በድጋሚ ካርድዎን በማንሸራተት የዊክ ምግቦችን ዝርዝር ይመልከቱ። ሁሉም ነገር ትክክል ሆኖ ካገኙት ክፍያውን ያጽድቁ። የዊክ ምግቦችን እንደሸመቱ ከእርስዎ ወርሃዊ ጥቅማ ጥቅሞች ላይ ይሰረዛሉ። ለተቀሩት ምግቦቹ በሌሎዎ የክፍያ አይነት ይክፈሉ። ለምሳሌ በጥሬ ገንዘብ፣ በስናፕ ወይም በክሬዲት። የመጨረሻው ደረሰኞ አሁንም በዊክ ካርድዎ በግዢ መገኘት የሚችሉ ምግቦችን ያሳያል። ሊያስተውሏቸው የሚገቡ ጥቂት ነገሮች። አንድን ግብይት ካጸደቁ በኋላ አንዱ ምግብ በዊክ የማይሸፈን መሆኑን ከተገነዘቡ ለዚያ ምግብ በሌላ የክፍያ መንገድ መክፈል አይጠበቅብዎትም። ከፈለጉ ገንዘብ ተቀባዩ ግብይቱን እንዲሰርዘው መጠየቅ ይችላሉ። እንዲሰረዝ መጠየቅ ማለት ገንዘብ ተቀባዩ እንደገና ከመጀመሪያው ጀምሮ ሁሉንም ምግቦች ከእርሶ ግብይት ላይ ይሰርዛቸዋል ማለት ነው። የዊክ ክፍያን ከማጽደቁ በፊት በዊክ ሽፋን የሚደረግላቸውን ምግቦች ዝርዝር በጥንቃቄ በማየት ጊዜውን መቆጠብ ይችላሉ። ከሽያጭ መመዝገቢያው አንዴ ከወጡ መደብሩ የዊክ ግብይቱን ሊቀይር አይችልም። እንዲሁም በዊክ ለተፈቀዱ ምግቦች በስህተት በሌላ የክፍያ አይነት ከፍለው ከነበር ዊክ ክፍያውን ተመላሽ አያደርግልዎትም። በአንዳንድ መደብሮች ውስጥ የዊክ ምግቦችን በራስ ግዢ ፈጽሞ ማውጣት ይፈቀዳል። ነገር ግን ሁሉም ጋር አይደለም። በዊክ ካርድዎ በራሱ ግዢ በመፈጸም በፊት የመደብሩን ሰራተኛ ይጠይቁ። በራስ ግዢ ፈጽሞ የመውጣት ሂደት በገንዘብ ተቀባይ በኩል ግዢ ከመፈጸም ጋር ተመሳሳይ ነው። መጠኑ ብዙ በገዢው ለሚጠቀለልና አስቀድሞ ላልታሸገ ትኩስ ምርት በራሱ በፍራፍሬው ወይም በአትክልቱ ላይ የተለጠፈ ስቲከር ይፈልጉ። ዋጋ መፈለጊያ ኮድ በአጭሩ PLU ተብሎ የሚጠራ ባለ 4 ወይም 5 አሃዝ ቁጥር ያገኛሉ። እነዚህን ስቲከሮች ስካን አያድርጓቸው። ከዚያ ይልቅ PLUን በመመዝገቢያው ስክሪን ላይ ያስገቡት። የPLU ስቲከሩን መመዝገቢያው ላይ ስካን ካደረጉት ምርቱ ከWIC ካርዱ ላይ ተቀናሽ ላይደረግ ይችላል። መውጫው ላይ ችግር ካጋጠሙት ደረሰኞቹን ሁሉ ሴቭ ያድርጓቸው። ዊክ ክፍያ ይፈጽምበታል ብለው የሚጠብቋቸውን ነገር ግን የእርሶ ካርድ ያልሸፈናቸውን ምግቦች የUPC ወይም የPLU ቁጥሮች ፎቶ ያንሱ። ስለተከሰተ ሁኔታ ለማሳወቅ ለዊክ ጽሕፈት ቤት ይደውሉ። የግዢ ሂደቱ በጥሩ ሁኔታ መጠናቀቁን ለማረጋገጥ የመጀመሪያውን የግዢ ጉዞውን ከማድረገው በፊት ከማይ ሚኒሶታ ዊክ መተግበሪያ ጋር በደንብ ይተዋወቁ። ዳውንሎድ ካደረጉት በኋላ ካርዱን መተግበሪያው ላይ መዝግቡ። እርስዎ የመረጧቸው ምግቦች በዊክ ጥቅማ ጥቅም ሽፋን የተሰጣቸው መሆኑን ለማረጋገጥ ባርኮዶቹን ስካን ማድረግ ይችላሉ። ከመግዛቱ በፊት የዊክ ካርዱን ካላስመዘገቡ መተግበሪያው ላይ ያለው ስካነር የእርስዎ ጥቅማ ጥቅም የማይሸፍናቸው ምግቦች የትኞቹ እንደሆነ በትክክል ላይጠቁም ይችላል። ከመግዛቱ በፊት መዘጋጀቱን ያረጋግጡ። በዊክ ካርዶ የመጀመሪያውን ግዢውን ሲፈጽሙ ቀስ ብለው መጀመር ሊያስፈልጎ ይችላል። በዊክ የተፈቀዱት ምግቦች የትኞቹ እንደሆኑ ለማወቅ የግብይት መመሪያ ወይም መተግበሪያው ላይ ያሉትን የግዢ መረጃዎች ይመልከቱ።